ባለ 5 ኖታ ብቻ ያለው የሙዚቃ ስልት ወይም ፔንታቶኒክ ስኬል የዓለምን ታላላቅ የሙዚቃ ባለሙያዎችን ያስደመመ የኢትዮጵያ ድንቅ ሚስጥር እንደሆነ ያውቃሉ? በዓለም የሙዚቃ ታሪክ አብዛኛውን ሕዝብ የሚጠቀመው ባለ 7 ኖታ ዲያቶኒክ ስኬል ቢሆንም የኛ ሙዚቃ ሊቃውንት ግን በ5ቱ ኖታዎች ብቻ ዓለምን የሚያስደምሙ ዜማዎች ሰርተዋል። የኛ መነሻ የ6ኛው ክፍለ ዘመን ሊቅ ቅዱስ ያሬድ ነው። ቅዱስ ያሬድ 3ቱን የዜማ ስልቶች ግዕዝ፣ ዕዝል፣ አራራይን ሲፈጥር ተፈጥሮን በማዳመጥ ነበር ይባላል። ከዚህ የፈለቁት 4ቱ ቅኝቶችም ትዝታ፣ ባቲ፣ አምባሰል እንዲሁም አንቺሆዬ የሰው ልጅ ስሜት በሙሉ የመግዛት ኃይል አላቸው። ዛሬ ተወዳዳሪዎቻችን በካልቸራል አምባሳደር አዋርድ በእነዚህ እንቁና ወርቅ በሆኑት ቅኝቶቻችን ድምጻቸውን ሊያሰሙን ተዘጋጅተዋል። እሺ እንግዲህ ካልቸራል አምባሳደር አዋርድ ላይ በድምጽ ከተወዳደሩ ተወዳዳሪዎቻችን የመጀመሪያውን ዛሬ እናያለን። እንዳለ ታደሰ ይባላል። እስቲ ወደ ቪዲዮ አብረን እንሂድ። አሳሱ ማወያየ በሻዱ አንን ቤቱ ቀላቶ ሲያርጊቱ አን ቀልቤና ከጀቤቲ ነቦራቱ ነይማ የኔ ዓለም ነይማ ላሳይሽ ነይማ በረሺ ሀገር ላሳይሽ። እሺ እንግዲህ የመጀመሪያው ተወዳዳሪያችን ወደ 5-6 የሚሆኑ ብሔር ብሔረሰቦችን ሙዚቃ ተጫውቶልናል ማለት ነው። ወደ ቀጣዮቹ ደግሞ እናልፋለን። እሺ እንግዲህ ቀጣዩ ተወዳዳሪያችን ደግሞ ሙስጠፋ ኢድሪስ ይባላል። እስቲ ደግሞ የሱ ሙዚቃ እንመልከት። بدي شغلي نتشوتين كري هو وشعلكا بدي شغلي نتشوتين كري هو وشعلكا قبل كنوقب ها قبل كفافم ها والرحية ها ويك سوداد عين دقلك عياري ويك سوداد عين دقلك عياري بدي شغلي نتشوتين كري هو وشعلكا እንግዲህ ሙስጠፋ ኢድሪስ ደግሞ የሶማሊኛ ቋንቋ ሙዚቃ ይሳይቶናል። በጣም እያስገረመኝ ያለው ነገር እውነት ለመናገር ሁላችሁም የባህል ልብስ ለብሳችሁ የምታሳዩን አክብሮት በጣም የሚደነቅ ነው። በዚሁም ሁላችንም እንግዲህ አይተናቸው የማናውቃቸው የባህል ልብሶች እንዲሁም ደግሞ ቋንቋዎች በደንብ እያወቅን ይመስለኛል። ሙስጠፋ ኢድሪስን እናመሰግናለን። ወደ ቀጣዩ ደግሞ ተወዳዳሪያችን እናልፋለን። ቀጣዩ ተወዳዳሪያችን የሚሆነው እንግዲህ ኤልያስ ወርቁ ነው። የሱ ሙዚቃ ደግሞ አብረን እንይ። አሞጎፋ ኦይቻ አርባ ምንጭ ሚዝሪ ካልትሪ ኤዴሳ ባያ ጫማ ሞሌ ኑደሬ ጋሞጎፋ ኦይቻ የላሳውላ ሚዝሪ ካልትሪ ኤዴ ዛንጋሎ ጤፊላ ወልቃማ ደሬ ወጋዬ ልሬ ውርሲ ሽሽሪ ኩንሲ ጊዝሬ ሃይሲ ጋሞ ጎፋ ሃይሲ። እሺ እንግዲህ ኤልያስ ወርቁ ደግሞ ወላይተኛ ሙዚቃ አቅርቦልናል። እስከነ ሙሉ የባህል ልብሱን ያቀረበልን እናመሰግናለን። ወደ ቀጣዮቹ ደግሞ ተወዳዳሪዎቻችን እናልፋለን። ለዛሬው የመጨረሻ ተወዳዳሪያችን አድርገን የምናየው ኑር መሐመድ ከደሴ ነው። እስቲ አብረን እንየው። ያገር ወይ ወሎ ደሴ ዙሪያው ገቡ ቆንጆ ልጅ እንደሽት ያፈራል ያውም ደመግቡ መቅረቴ ነው መሰል ሸጋ ልጅ ስትለኝ አርሂቡ 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 አርሂቡ። እሺ ኑሩ መሐመድን ከደሴ በጣም እናመሰግናለን። እንግዲህ ተመልካቾቻችን እንዳያችኋቸው ነው ከተለያዩ ብሔር ብሔረሰቦች ወይም ደግሞ ከተለያዩ ክልሎችና ከሀገር ውስጥም በጣም የተለያዩ ቪዲዮዎች እየተላኩ ነው። እናንተስ ምን ትጠብቃላችሁ? ተሰጥኦ ያላችሁ በጠቅላላ ኢትዮጵያ ውስጥም ከሀገር ውጭም ያላችሁ ተሰጥኦአችሁን ወደ ካልቸራል አምባሳደር አዋርድ ላኩና የ1 ሚሊዮን ብር ተሸላሚ ሁኑ። ከዛም አልፎ ተርፎ ደግሞ ሀገራችሁን ለዓለም አሳውቁ እንላለን። የዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮአችን እስከምንገናኝ ሁላችንም በቸር ያገናኘን። ሜላት ወልዴ ነበር አብሬያችሁ የነበርኩት። ቸር ያገናኘን። ክብሩ ያለው እኛ ጋር ነው። ካልቸራል አምባሳደር አዋርድ